ሆነ በደንብ ነግራችሁ ስለ ኦፖርቹኒቲው ነው። እንግዲህ አንድ ካምፓኒ ለሁለት ነገር ነው የሚቋቋመው። አንድም ለራሱ ትርፍ፣ ሁለትም አብሮን ለሚሰሩት ትርፍ። ያው ሁለታችንም ካምፓኒውንም አብረን የምንሰራው ሰዎች ለትርፍ ነው የምንሰራውና ቢዝነስ ኦፖርቹኒቲ ያለው ቢዝነስ ኦፖርቹኒቲው ደግሞ ቤዝ ያደረገው ፕሮዳክቶቹ ላይ ነው። እነዚህ ወርልድ ክላስ የሆኑ በጣም ጠቃሚ ለብዙዎቻችን ጤና፣ ውበት፣ ስኪን፣ ፀጉር የሚሆኑ ምርጥ ፕሮዳክቶች አሉት። እነዚህም ፕሮዳክቶችን በመሸጥ የምናገኛቸውን ጥቅሞች በደንብ እንናገራለን። ከዚህ በኋላ በደንብ ተከታተሉ። ቢዝነስ ኦፖርቹኒቲ የመጀመሪያው እንግዲህ ሪቴል ፕሮፊት የሚባል ነው። 10 አይነት ጥቅማ ጥቅሞች ይሰጠናል ካምፓኒው። የመጀመሪያው ሪቴል ፕሮፊት ነው። ሪቴል ፕሮፊት ማለት ከ15 እስከ 25% የችርቻሮ ትርፍ የምናገኝበት ነው። አንድ ሰው ወደ ኢቲኬር ሲመጣ ፐርሰናሊ ምርቱን ነው የሚገዛው። ለሬጅስትሬሽን ወይ ደግሞ ለአንድ ሰው ካምፓኒው እንዲቀላቀል ምንም አይነት ክፍያ አይከፍልም። ምርት ነው የሚገዛው። ምርቱንም ሲገዛ ለራሱ እንዲጠቀም ምርቶቹ ቅድም ጸግሽ እንደነገራችሁ መቼስ ስለ ፕሮዳክቱ ስትሰሙ ስለ ሰው አትሰማችሁም። እኔ ተጠቅሜው አይቼው ወድጄው ከሆነ አንድ ሰው በዙሪያው ሆት የሆኑ ፍሬንዶች፣ ዋርም የሆኑ ኮልድ የሆኑ ተጽዕኖ ሊፈጥርባቸው የሚችሉ በሩቅ የሚያውቃቸው ጎረቤት አካባቢ ሰዎች አሉት። እነሱ ወደ ኢቲኬር ይጋብዛል። ከ15 እስከ 25% ሪቴል ፕሮፊት ማግኘት ይችላል። ይሄም ፖቴንሻል ከስተመሮችን መፈለግ ነው። ስፔሻሊ ኢቨንቶች ላይ ፐርሰን ቱ ፐርሰን፣ ስኩል፣ ጂም አካባቢ፣ ሳሎን፣ ቸርች፣ መስጂድ ኤቭሪዌር የምናውቃቸውን ሰዎች ምርቱንና ፕሮዳክቱን ሼር በማድረግ ሰዎች በቀላሉ ወደ ካምፓኒያችን ጆይን እንዲያደርጉ በማድረግ 15 በታችን ማድረግ አይቻልም። 15 ከ25 በላይ ማድረግ አይቻልም። የሁለቱንም ባላንስ ጠብቀን ምርቶቹን በማከፋፈል በመሸጥ ጥቅም የምናገኝበት ነው። በጣም ማጣጣም ይቻላል። ይሄንን አብዛኛው ከዚህ በኋላ የምነግራችሁ ቢዝነስ ፕላኖች ደግሞ በፕሮዳክት ሪዩዝ ላይ መሰረት ያደረጉ ናቸው። ወይ ደግሞ ሪኦርደር የምናደርጋቸው ፕሮዳክቶች ሲጨምሩ የምናገኘውም ነገር እየጨመረ ይሄዳል። እንደ ቲም ኮንሱም የሚያደርግ ምርቶቹ በጣም ጠቃሚ ስለሆኑ አልበንት ክሌውም ባዮናይኑም እንዲሁም ደግሞ 11 ኢን 1ም እጅግ በጣም ለራሳችን የሚያስፈልጉ ምርቶች ስለሆኑ በደንብ እንጠቀምባቸው ናቸው። ከ15 እስከ 25% ኢንጆይ ማድረግ እንችላለን። ስንገዛ ከዚህ በኋላ በአይዲ ነምበራችን ከምርታችን ከካምፓኒያችን ምርት ስንገዛ ደግሞ ከ15 እስከ 25% በራሳችን አይዲ ዲስካውንት አግኝተን ነው የምንገዛው። ይሄም ትልቅ አድቫንቴጅ ነው። ውጪ ደግሞ ይሄንን ጨምረን መሸጥ እንችላለን። በሆልሴል እንገዛለን፣ በሪቴል እንሸጣለን። በቀላሉ ፕሮፊታብል መሆን የምንችልበት ነው። ሁለተኛው ቤኔፊት ዳይሬክት ሪፈራል ቦነስ የሚባል ነው። ዳይሬክት ሪፈራል ቦነስ ማለት እኛ ካምፓኒውን ጆይን ካደረግን በኋላ ከኢቲኬር ምርት ከገዛም በኋላ በቀጥታ በእኛ አማካኝነት ከካምፓኒው ምርት የሚገዙ ሰዎች ካምፓኒው እነዚህ ሰዎች ምርት የገዙኝ በአንተ አማካኝነት ነው ስለሚሉ ከሚመጡት እያንዳንዱ ምርት ገዢዎች 500 ብር በቀጥታ በኔ ሪፈር የተደረጉ ማለት ነው። እንግዲህ በህይወታችን ብዙ ነገር ነው ፕሮሞት የምናደርገው። ፀጉር ቤት፣ ምግብ ቤት፣ የተለያዩ ቦታዎችን ፕሮሞት እናደርጋለን። እነዛን ነገሮች ማንም ምንም አይሰጠንም። እዚህ ካምፓኒ ግን ስትመጡ አንድ ሰው መጥቶ ምርት ሲገዛ ከገዛው ላይ 500 ብር አውቶማቲካሊ ሲስተማችን ላይ ኮንትሮል ማድረግ እንችላለን። የሚታይ ነው። ተጨባጭ የሆነ ነገር ነው። በጣም ምርጥ የሆነ ነገር ነው። ተወዱታላችሁ፣ ኢንጆይ ማድረግ ትችላላችሁ። ሲስተማችሁ ላይ ወደ ኦንላይን ፎሎ የምታደርጉት ጉዳይ ነው። አውቶማቲክ ነው። ወዲያው ሰውየው ጆይን እንዳደረገ ሲስተማችሁ ላይ ኮንትሮል የምታደርጉት የምታዩት ነገር ነው። ስለዚህ ብዙ ሰው ሪፈር ባደረጋችሁ ቁጥር 10፣ 20፣ 30፣ 40 ከሆነ እሱም በ500 የምትከፍሉት ነው የምታባዙት ነው። ይሄ ማለት ዋን ታይም ፔመንት ነው። አንድ ሰው ሲገባ 500 ብር ይከፈለናል። ከዛ በኋላ ሌሎች ሰዎች ጆይን ሲያደርጉም ልክ እንደዛው ማለት ነው። በእኛ አማካኝነት ግን የግድ መምጣት አለባቸው ዳይሬክት ሪፈራል ቦነስ ስለሚል
ሶስተኛው በጣም ፓወርፉል ሆነ በደንብ አንደርስታንድ ካደረጋችሁ ይሄንን በደንብ ትሰሩታላችሁ። እንግዲህ ኤኒ ካምፓኒዎች ሲቋቋሙ አንድ አይነት ማርኬቲንግ ፕላን ወይ ደግሞ ሁለት ማክሲመም ሶስት ይጠቀማሉ። ሬር ናቸው ይሄንን የሚጠቀሙት። ኢቲኬር ሲቋቋሙ ግን ሴልስ ማችን ቦነስ እንዲሁም ደግሞ ስቴርሺፕስ እና ዩኒሌቭል ሶስቱንም አጣምሮ የያዘ ማርኬቲንግ ፕላን የሚከተል ነው። ሶስተኛው ማች ሴልስ ቦነስ የሚባል ወይ ደግሞ ማቺንግ ቦነስ የምንለው ነው። እኛ ጆይን ካረግን በኋላ በቀጥታ ጓደኞቻችን ተጽዕኖ የምንፈጥርባቸው ሰዎች የሚያምኑን ከኛ ጋር ቢዝነስ እንዲሰሩ የምንጋብዛቸውን ሰዎች እነሱ ሌፍት ሴልስ ፎርስ የሚባል ይኖረናል ግሩፕ፣ ራይት ሴልስ ፎርስ የሚባል ግሩፕ ይኖረናል። በቀኝ አንድ ሰው በግራ አንድ ሰው የ10,900 ብር ምርት ሲገዛ ሰው ከሰው ጋር ምርት ከምርት ጋር ምርት ከሰው ጋር ማች ያደርጋል። ያ ማለት ምን ማለት ነው? በግራ አንድ ሰው የ10,900 ብር ምርት ቢገዛና ካምፓኒውን ጆይን የሚያደርግ በቀኝ ደግሞ ማንም ባይገባና ምርት ብቻ ቢሸጥ ያንን የሚያክል መጠን ካምፓኒ ኦልሬዲ ሁለቱም ማች ያደርግልኝና በአንድ ማች 1,800 ብር ይከፍለኛል። ይሄ በጣም ፓወርፉል ሆነ ነው። ነን ስቶፕ ናቸው። ሌፍት ራይት በተሰራ ቁጥር ነን ስቶፕ ነው የሚከፍለን። ግን ሁለት ቅድመ ሁኔታዎች አሉ። አንደኛ በሳይክል ይገድበናል። ሁለተኛ ደግሞ አምስተኛዋን ዙር ጊፍት ቼክ ብሎ ነው የሚያስቀምጥልን። በገንዘብ አይሰጠንም፣ በፕሮዳክት ነበር የሚሰጠን። የካምፓኒያችን ሲኦ በደንብ ከዚህ በፊት የተለያዩ ዳይሬክት ሴሊንግ ካምፓኒዎች ላይ የሰራ በደንብ ነገሮች የሚረዳ ስለሆነ አንድ ሰው በየ5ኛው ሳይክል የሚመጣውን ፕሮዳክት እሱ ጋር ማከማቸት ማጠራቀም ስለማይችል ምን ማድረግ ይችላል? ጊፍት ቼኮችን ለምሳሌ ትልልቅ ስልጠናዎችን መውሰድ ይችላል። ኤልቲቢሲ የሚባል ሊደርሺፕ ቲም ቢልዲንግ ካምፕ አይነት እሱ መግዛት ይችላል። ስልኮችን መግዛት ይችላል። ላፕቶፕ፣ ታብሌት መግዛት ይችላል። ቢዝነሱን አፕዴት የሚያደርግለትን ነገር በየ5ኛው ሳይክል ምን ማለት ነው 4 ከከፈለም በኋላ ሁል ጊዜ 5ኛውን ሳይክል በጊፍት ቼክ መልኩ ነው የሚከፍለን እንጂ በካሽ የሚሰጠን ነገር አይደለም። ይሄ በየ5 ሳይክሉ በደንብ ታገኙታላችሁ። ተንጀብል ነው፣ የሚታይ ነገር ነው። ወዲያው ነው የምታዩት። በጣም ፓወርፉል ሆነ ሲስተም ነው። ዱዋል ሆነ ማሽ ነው ያለው። አንድ ሰው እንግዲህ እዚህ ካምፓኒ ሲመጣ ብቻውን ነው። ከዛ ጓደኞቹን ይጋብዛል፣ ጎረቤቶቹን፣ አካባቢው፣ ትምህርት ቤት፣ ኤቭሪዌር የሚያውቃቸውን ሰዎች ወደ ቢዝነሱ በሚጋብዝበት ጊዜ ወይ በቀኝ ላይ ነው የሚያስቀምጣቸው ወይ በግራ ላይ ነው የሚያስቀምጣቸው። እነሱ በሰሩት ቁጥር በቀጥታ በቀላሉ ቢዝነሱ ውጤታማ እንዲሆን ያደርጋል። ሌላኛው ቅድመ ሁኔታ በሰዓት ነው የሚገድበን። ከሌሊቱ 6 ሰዓት እስከ ቀኑ 6 ሰዓት ከሌሊቱ 6 ሰዓት እስከ ቀኑ 6 ሰዓት 8 ማች፣ ከቀኑ 6 ሰዓት እስከ ሌሊቱ 6 ሰዓት በድጋሜ 8 ማች፣ በቀን ቱ ዘ ማክሲመም 16 ማች ብቻ ነው የሚከፍለን። ከዛ በላይ ከሆነ ፍላሽ ኦፍ ይወጣል። ፍላሽ ኦፍ ማለት ካምፓኒዎች ራሳቸውን ከኪሳራ የሚከላከሉበት አንዱ መንገድ ስለሆነ በቀላሉ ካምፓኒዎች እንዳይከስሩ፣ ረጅም ጊዜ እንዲቆዩ፣ በቀላሉ ትልቅ ውጤት እንዲያስመዘግቡ ያደርጋቸዋል። which is very best መልካም ነገር ነው ይሄ። ነን ስቶፕ ከከፈለን ካምፓኒዎቹ ውጤታማ ስለማይሆኑ ከሲስተም ውጪም እንዳይሆኑ ሲስተማችንም ፕሮቴክትድ መደረግ አለበት። ካምፓኒዎች ሲያተርፉ ነው በደንብ የሚከፍሉን። ስለዚህ አንድ ሰው በቀን አትሊስት 16 ሳይክል ነው የሚከፈለው። ከ16ቱ ሳይክል 3ቱ ሳይክል ያ ማለት 1,800 ሲባዛ በ3ቱ በፕሮዳክት የምንወስደው ነው፣ ጊፍት ቼክ ነው የሚሆነው። 13ቱ ግን ፒውርሊ 13 ሲባዛ በ1,800 23,400 ቱ ዘ ማክሲመም ፐርድ የሚከፍለን ዳት ማች ነው የሚሆነው። ይህንን ቁጥር የምታሳድጉበት ሌላ ሜተድ አለ። ይህንን ሊደሮቻችሁ የጋበዟችሁ ሰዎች በደንብ ነው የሚነግሯችሁ ማለት ነው። እንግዲህ አንድ ሰው ሲመጣ ብቻውን ነው፣ ሌሎች ሰዎች ይጋብዛል። 4 ይሆናል። 4ቱ 8፣ 8ቱ 16፣ 16ቱ 32፣ 32ቱ 64፣ 64ቱ 128 እያለ 256፣ 512 1 ዓመት ሰዎች ይህንን ስቴፕ እየተከተሉ ቢሰሩ
4096 ሰዎች ይኖሩታል። ጥናቶች እንደሚያመለክቱት ከዓመት በኋላ እዚህ ካምፓኒ ላይ ጸንቶ መስራት የሚችሉ ህልም ያላቸው፣ ግብ ያላቸው፣ መለወጥ የሚፈልጉ፣ ዓላማ ያላቸው፣ በአንድም በሌላም ህይወታቸውን መቀየር የሚፈልጉ፣ ሲሪየስሊ መስራት የሚፈልጉ ሰዎች ከ4096 25%ቱ which means ኦልሞስት 1025ቱ እዚህ ካምፓኒ ላይ እናንተ ኦርጋናይዜሽን ስር መስራት ይችላሉ ማለት ነው። ቅድም አንድ ነገር ጸግሽ ጠቅሶላችኋል። የምንከተለው ዳይሬክት ሴሊንግ። ዳይሬክት ሴሊንግ ማለት እኛ ፕሮሲመር ነን፣ ፕሮሞተርም ነን፣ ተጠቃሚዎችም ነን። ምርቱንም ተጠቅመን የተጠቀምነውን ነገር ደግሞ ለሌሎች በምናስተዋውቅበት ጊዜ የአፍ ለአፍ ማስታወቂያ ወይ ደግሞ ወርድ ኦፍ ማውዝ አድቨርታይዝመንት ስለሆነ የምንጠቀመው ለዛ ነው ኮሚሽን የሚከፍለን። በጣም ሂውጅ ይመስለዋል አንዳንዱ ሰው። ለቲቪ፣ ለሬዲዮ፣ ለቢልቦርድ፣ ለማስታወቂያ፣ ለፍላየር፣ ለተለያዩ ታዋቂ አርቲስቶች ቢከፍል ብዙ ነው ካምፓኒ የሚያወጣው። እሱን ወጪዎች ወደ ኮሚሽን ስለቀየረው ትልልቅ ገንዘቦች እኛ ጋር ይመጣሉ። በእኛ አማካኝነት ስለሆነ ምርቶቹ የሚሸጡት። ኢተርባል እንግዲህ ቅድም ጸግሽ ነግሯቸዋል። 5 ዓመት የቆየ ትልቅ ብራንድ ነው። ለመጀመሪያ ጊዜ ኸርባል ፕሮዳክቶቹ ለኢትዮጵያ ያስተዋወቀ ነው። ኢቲኬር ምርቶቹን ከኢተርባል ይቀበልና እጅግ በጣም ዩኒክ ለጤና ጠቃሚ የሆኑ ስራዎችን በቀላሉ ምርቶቹ ለኢቲኬር ያቀርባል። በዛ መልኩ ደግሞ እኛ እንሸጣለን። ስለዚህ በጣም ፓወርፉል ነው ማቼን ቦነሱ። በደንብ ደግሞ ቢሮ ስትመጡ የጋበዟችሁ ሰዎች በደንብ እንድትረዱ ያደርጓቸዋል። አራተኛው ቦነስ ዩኒሌቭል ቦነስ የሚባል ዩኒሌቭል ቦነስ ማለት በቀጥታ እኛ የጋበዝናቸው ሰዎች አሉ። የመጀመሪያው ጄኔሬሽን ናቸው እነዚህ። ሁለተኛው ደግሞ እኛ በጋበዝናቸው ሰዎች የሚጋበዙ ማለት ነው እያለ እስከ 10ኛው ትውልድ ድረስ ከፕሮዳክት ሪኦርደር ከእያንዳንዱ ሊደሮች አጠቃላይ ሽያጭ 5% እስከ 10ኛው ትውልድ ድረስ ይከፍለናል። በመሃል 5ኛው ኦር 7ኛው ኦር 8ኛው እንኳን ኢንአክቲቭ ቢኖር ወደ ታች ይወርድና ሮል አፕ ያደርጋል ወደ ላይ። አክቲቭ ያልሆነውን ግሩፕ ይዘልና አክቲቭ የሆነውን ሰው ይመዝላችኋል። ይሄ በጣም ፓወርፉል ነው። ወደ ጎን ነን ስቶፕ ነው። ወደ ታች ግን እስከ 10ኛው ትውልድ ድረስ ኦቨርራይዲንግ ኮሚሽን ይባላል። ይሄ በጣም ነው የሚከፍላችሁ። በደንብ እየተከፈለኝ ነው። በኢቲኬር ውስጥ የመጀመሪያው ጆይን ያረኩት ሰው ነኝ። በጣም ፓወርፉል ሆኖ ጥቅሞችን እያገኘው ነው። በጣም ምርጥ ነው። ትወዱታላችሁ። ስለዚህ ይሄንንም በደንብ ፓወርፉል በሆነ መልኩ እያገኙ ካሉት ሰዎች አንዱ ነኝ። እዚህ ላይ መጥቀስ የምፈልገው ካምፓኒው በጣም ሃይሊ ሌጋል ነው። ሁለተኛ ካምፓኒው ታክስ ይከፍላል። አንድ ሰው 10900 ብር ዕቃ ሲገዛ ሪሲት ይሰጠዋል። ያንን የሚመጥን ምርት ይወስዳል። በተጨማሪ ደግሞ እኛ ሊደሮቹ ወይ ደግሞ ፕሮሞተሮቹ ደግሞ ካገኘነው ኮሚሽን ላይ ለመንግስት ታክስ እንከፍላለን። የመንግስት በነገራችን ላይ ከዳይሬክት ሴሊንግ ጋር ምንም አይነት ጠብ የለውም። እንደምታውቁት አንዱ የኑሮ ውድነትን የሚያንረው ጤፍ ከገበሬው ብንገዛ 5000 ወር 6000 አንገዛ። መሀል ሰፋሪዎች ስለሆኑ እንደውም በአዲስ አበባ ዙሪያ የተለያዩ ሸማቹ እና ገበሬው የሚገናኙበት የተለያዩ ገበያ ማዕከላት እየተገነቡ ነው። ያ ማለት በቀጥታ አርሶ አደሩና ሸማቹ ማገናኘት ነው። ዳይሬክት ሴሊንግ ማለት ይሄ ነው። ስለዚህ ዳይሬክት ሴሊንግ ኢንዱስትሪ ውስጥ ጆይን በምታደርጉበት ጊዜ ካምፓኒው ከሌላ ለየት የሚያደርገው በማስታወቂያ፣ በቢልቦርድ፣ በቴሌቪዥን፣ በልዩ ልዩ ቦታዎች የሚያወጣውን ኮስት አብሮት ለሚሰሩ ፕሮሞተሮች እኛ ስለሆነ ምርቱንም ቢዝነሱንም ኦፖርቹኒቲውን ለሰዎች ሼር እያደረግ ትሬን እያደረግ ኮች እያደረግ የምናሳድገው እኛ ስለሆነ ለእኛ የሚከፍልን ለዚህ ነው። ሁለታችንም ታክስ ፔየሮች ነን። መንግስት ገቢ ያገኛል። የስራ አጥ ቁጥር ይቀንሳል። አመለካከቱ የተቀየረ ትውልድ እንፈጥራለን። የተለያዩ ስልጠናዎች እንሰጣለን። ይሄ ደግሞ በጣም ፓወርፉል ነው የሚሆነው እና አራተኛው ቤኔፊት ዩኒሌቭል ቦነስ ነው። አምስተኛው ቤኔፊት ስቴርስቴፕስ ቦነስ የሚባል ነው። ስቴርስቴፕስ ቦነስ ማለት በጣም ማወቅ ያለባችሁ መረዳት ያለባችሁ ነው። ደረጃ ነው። እንደምታውቁት አንድ ሰው ወደ ኢቲኬር ሲመጣ ገና የ10900 ብር ምርት ሲገዛ ምንድነው የሚባለው? ፕሮሞተር ይባላል። ከዛ ማኔጀር፣ ከዛ ደግሞ ናሽናል ዳይሬክተር፣ ሪጂናል ዳይሬክተር፣ ኤክስኪዩቲቭ ዳይሬክተር እና ኢላይት ኢቲኬር አምባሳደር ይባላል። እነዚህ ነገሮች በስራችን
ባስመዘገብነው ሽያጭ ፖይንት አጠቃላይ ድምር ውጤት እንዲሁም ደግሞ አጠቃላይ የምንደምራቸው የሽያጭ መጠኖች የምናስመዘግባቸው ሽያጭ መጠኖች ያፈጠርናቸው ሊደሮች እነዚህ ሁሉ ይደመሩና ቶታል ነው የሚቀመጡት። ስቴፕሱ በዚህ ሁኔታ የሚከፈለን ሲሆን አንድ ሰው ፕሮሞተር ሲባል የ10,900 ብር ይገዛል። ማኔጀር ሲባል ምን ይሆናል? ዳይሬክተር ሲባል ምን ይሆናል? ሪጂናል ዳይሬክተር ሲሆን፣ ናሽናል ዳይሬክተር፣ ኤክስኪዩቲቭ እና ኤሊት አምባሳደር ሲሆን ምን ያደርጋል የሚሉትን ነገሮች ደግሞ ካምፓኒ ኦልሬዲ ፋይናላይዝ እያደረገ ነው። መስፈርቶቹ ግሩፕ ሴልስ አኩሙሌሽን ነው። ኖ ታይም ፍሬም፣ ኖ ዲሞሽን፣ ኖ ፓስአፕ። አይዘልም። ታይም ፍሬም አለው፣ ዲሞሽን የለውም። አንድ ሰው የኢቲኬር አምባሳደር ሆኖ ወደ ፕሮሞተር መቀየር አይችልም። አንድ ያገኛችሁትን ፖዚሽን በየትኛውም ጊዜና ሰዓት ያለምንም ጥርጥር እየተከፈላችሁ ረጅም ጊዜ የምትቆዩበት ነው። ፖዚሽን ብቻ ሳይሆን የተለያዩ ጥቅማ ጥቅሞችም የምታገኙበት። በተለይ እዚህ ውስጥ የተለያዩ ዳይሬክት ሴሊንግ ካምፓኒ ላይ ወይ ደግሞ የተለያዩ ካምፓኒ ለምትሰሩ ሰዎች እንደምሰሙኝ በትክክል አውቃለሁ። አንዳንዶቻችሁንም እያየሁት ነው። አንድ እንድትረዱ የምፈልገው ኢቲኬር የመጀመሪያው ፕሮዳክት ቤዝድ ህጋዊ የሀገር ውስጥ ካምፓኒ ነው። የተለያዩ ካምፓኒዎች ላይ መስራቹ ማን እንደሆነ፣ ማን እንደመሰረተው፣ የት እንደተመሰረቱ፣ ምን እንደሆኑ ማናቃቸው ካምፓኒ ላይ እኔም ሰርቼ አውቃለሁ። እናንተም የሰራችሁ ነው። የሀገር ውስጥ ገንዘብ ነው። ገንዘብ እዚሁ ነው የሚንቀሳቀሰው፣ በባንክ ነው የሚንቀሳቀሰው። ህጋዊ የሆነ ገንዘብ ነው። ታክስ የሚከፈልበት ነው። ብዙዎቻችን የምንሰራበት ነው። የስራ አጥ ቁጥርን በከፍተኛ ሁኔታ የምንቀንስበት ነው። እሱ ብቻ አይደለም፣ በጣም ፖዚቲቭ የሆነ ጀነሬሽን የምንቀርስበት የሚገራርሙ ሊደሮች፣ አሰልጣኞች፣ ኤክስፒሪየንስድ የሆኑ ያሉበት ነው። ጆይን ብታረጉን በጣም ነው የምትጠቀሙት። በክፍያ በህጋዊነት የራሱን የቻለ ስታንዳርድ ትሬኒንግ ሆሎች፣ ሊደርስ ኦፊስ፣ ሁሉ ነገር የተመቻቸና የተደራጀ ሲስተም ነው። ካምፓኒ ፕሮፋይሉን ቅድም በደንብ ነግሯቸዋል ጸግሽ ነው። ልትጎበኙ እንችላላችሁ። ስድስተኛው መንዝሊ ቦነስ የሚከፈለን ፕሮሞሽናል ቦነስ ነው። አንዴ ፖዚሽኑን ካገኘን በኋላ ዋን ታይም የምትከፈለን እቺ ከ1,000 ብር ጀምሮ እስከ 20,000 ብር የሚከፈለን ነው። ይሄ ለወደፊቱ እየታየ ነው፣ እየተሻሻለ ይሄዳል። ዋን ታይም ፔመንት ነች። 7፣ 8፣ 9፣ 10 እና እነዚህ ነገሮች ደግሞ ሪዋርድ የሚባሉ ናቸው። ሪዋርድ ማለት ካምፓኒው ጋር አብራችሁ በምሰሩበት ጊዜ ባስመዘገባችሁ ሽያጭ መጠን፣ በፈጠራችሁ ሊደሮች ብዛት፣ በሸጣችሁት ምርት ብዛት፣ በእንቅስቃሴያችሁ ልክ የሚከፈላችሁ ይሆናል። ሰባተኛው ጥቅም ይሪንድ ቦነስ ነው የሚባለው። ይሪንድ ቦነስ በአመቱ መጨረሻ ላይ ካምፓኒው በየወሩ ከሚያተርፋቸው ትርፎች ያጠራቅምና በአመቱ መጨረሻ አምባሳደር ለሆኑ የኢቲኬር አምባሳደር ለሆኑ ሰዎች ካምፓኒው ከትርፉ ሼር ያደርጋል። አንድ ሰው ከሆነ ኢትዮጵያ ውስጥ አምባሳደር ካለው ሼሩን ለብቻ ይወስዳል። 2 ከሆነ ለ2፣ 7 ከሆነ ለ7፣ 10 ከሆነ ለ10 ይካፈላሉ ማለት ነው። እንግዲህ ኢቲኬር አምባሳደር መሆን ምርጫ ነው ማለት ነው። መጀመር ነው፣ ከዛ መቀጠል ነው፣ ከዛ መጨረሽ ነው። 8ኛው ትራቭል ኢንሴንቲቭ ነው። ትራቭል ኢንሴንቲቮች አሉ። አንድ ሰው ምን ሲያሟላ ነው ትራቭል ኢንሴንቲቭ የሚያገኘው የሚለው ፋይናላይዝ ስናደርግ ዲቴይል እነግራችኋለን። 9ኛው ሎያሊቲ ካርድ ሜምበርሺፕ ነው። በጣም ታማኝ፣ ታታሪ፣ ጎበዝ፣ ጀግኖች፣ ትልልቅ ሊደሮችን ኮች የሚያደርጉ፣ የሚያሰለጥኑ፣ ፎሎ የሚያደርጉ ሰዎችን ስንፈጥር ለኢቲኬር ሜምበር ለሆኑ ሎያል ለሆኑ ካርድ ይሰጣል። እሱ ምን ስናደርግ ነው ዲስከስ እናደርጋለን። የመጨረሻው ካር ሪዋርድ ነው። ካር ሪዋርድ ደግሞ ሊደሮች እንግዲህ በደንብ ከሰሩ ካምፓኒው ሪዋርድ ያደርጋቸዋል። በደንብ ፕሮፌሽናል በሆነ ወይ፣ ስጦታ አይደለም፣ ጊፍት አይደለም። ስለሰራችሁ፣ ስለለፋችሁ፣ ቲም ስለገነባችሁ፣ በደንብ ስለሸጣችሁ፣ በተለይ ከ7 እስከ 10 ያሉ ሰዎች ከሊደርሺፕ ጋር የተያያዙ ናቸው። ፖዚሽን ስትቀይሩ፣ ብዙ ሰዎችን ኮች ስታደርጉ፣ ቲች ስታደርጉ የምታገኟቸው ነገሮች ናቸው። የሚገራርሙ ማርኬቲንግ ፕላን አለው። የሚገራርሙ ፕሮዳክቶች፣ ማኔጅመንት፣ የህግ ክፍሉ፣ ሌጋሊቲ፣ ቢሮ፣ ምርቶቹ፣ ሁሉ ነገር በጣም ስታንዳርድ ነው። ላለፉት 6-7 ዓመታት ስፔሻላይዝ ያደረገ ሲኦ ነው ያለን ማቲ፣ በጣም የምንወደው ሲኦአችን ማለት ነው። ስለዚህ እዚህ ካምፓኒ ላይ ጆይን አድርጋችሁ አብራችሁን ብትሰሩ ብዙ ትጠቀማላችሁ። ወደዚህ ግሩፕ አድ ያደረጓችሁን ሰዎች በደንብ ዲቴይሉን ያልገባችሁ ያልተረዳችሁትን ነገር መጠየቅ ትችላላችሁ።
ሌላ ያልገባችሁ ነገር ካለ ደግሞ ቢሮአችን በአካል መጥታችሁ ልታገኙ እንችላላችሁ።